ሰላም እንዴት ናችሁ? በዛሬው ደግሞ የምናየው ምንድነው አዳዲስ የሆኑ ሸፖችን በመጠቀም እንዴት አድርገን ለባነር የሚሆን ዲዛይን መስራት እንደምንችል እናያለን። ይህም የተሻለ አቅማችንን የሚያሳድግ ይሆናል ማለት ነው። ዛሬ መስራት የፈለግነው ምንድነው አንድ ቁልፍ መቅረጽ የሚፈልግ አካል የቁልፍ ምልክትን ዲዛይን አድርጋችሁ ለባነር የሚሆን ስጡኝ ነው ያለውና እሱን የቁልፍ ቅርጽ እንዴት መስራት እንደምንችል ባጭሩ እንይ። መጀመሪያ ሼፕ ላይ እንመጣለን። ሼፕ ላይ ከመጣን በኋላ ምንድነው የምናደርገው? ሰርክል እንመርጣለን። ሰርክል ከመረጥን በኋላ ራይት ብለን እንወጣና ሌላ ሼፕ እናስገባለን። ሌላ ሼፕ ይሄን ደግሞ እንደዚህ አይነት እናስገባለን ሬክታንግል። ከዚያ እቺኛዋን ራዲየሷን ትንሽ ቀነስ እናድርጋት። ይሄን ስንቀንሰው ምንድነው የሚያደርግልን? ከዚህ ጋር ጠርዝና ጠርዞቹን ነው ስሙዝ የነበረውን ከርቭ ነው የሚያደርግልን ትንሽ። ይሄን እናደርጋለን፣ ራይት እንላለን። እሺ አሁን እነዚህን ሁለቶቹን ከርቮች አገኘን። እነዚህን ካገኘን በኋላ እቺን ኮፒ እናደርጋት። እቺን ሬክታንግሏን ኮፒ አደርጋታለሁ። እቺ ካገኘው በኋላ እቺን ሰርክል ላደርግ። መጀመሪያ ሰርክሏን ሴንተር ላደርግ። ሴንተር ከሆነችልኝ እቺኛዋን አምጥቼ እደርባለሁ። ትንሽ ጠበብ እንደዚህ ላደርጋትና የዚህኛውን ሴንተር አፕ ኤንድ ዳውን ሴንተር ጠብቅላታለሁ። እቺ እንደዚህ ያደረኩ ትንሽ ወደ ኋላ ልሳባት። እሺ ይሄ እቺን አገኘው። እቺን ሁለቶቹን መርጅ ላደርጋቸው። እነዚህ ሁለቶቹን ነው መርጅ ማድረገው ማለት ነው። እቺንና እቺኛዋን እነዚህ መርጅ ካደረኩ በኋላ ይሄን እናገኛለሁ። ይሄን ካገኘው በኋላ ምንድነው ማድረገው? እቺኛዋን ደግሞ ላምጣት። በደንብ ግልጽ እንዲሆንልን ከለር እናድርገው። ይሄኛውን ከለር እንቀይርለት። ከለር ይሄን ጥቁር ይሁንና እቺን ፍሮንት አድርገን እሺ እንደዚህ እናጠባታለን። እንደዚህ ካጠበብን በኋላ ሴንተር እንጠብቅ። እቺኛዋንም በተመሳሳይ ይሄን ካደረግን በኋላ አሁን የምናደርገው ምንድነው? መርጅ እናደርጋቸው። መርጅ አደረግን። ይሄ አንድ ሆነልን ማለት ነው። ከዚያም ከለር እናደርገው ግራ እንዳይገባ ማለት ነው። ከለር ምንም ጥቁር እቺን አገኘን። ከዚህ በኋላ ምንድነው የምናደርገው? የተወሰነ ዲዛይኑ አምጥቶልናል። ምንድነው የምናደርገው? እዚህ ጋር አግድም የሚቦረቦረው ነገርና ከዚህ ጋር ያሉት ጥርሶቹ ነገሮች ናቸው የሚቀሩ። እነሱም ደግሞ እንዴት እንደምናስገባ ሼፕ ላይ እንመጣለን። ሼፕ ላይ ከመጣን በኋላ ምንድነው የምንመርጠው? ወይ እቺኛዋን ወይ ከነዚህ ውስጥ ከሁለት አንዶቹ እንመርጣለን። እቺኛዋን እንምረጥ። እቺን ከመረጥን በኋላ ራይት እንልና ይቺ እንደዚህ ያለችን ከዚያ በዚህ ቀስ እያልን አሬንጅ ማድረግ ነው የምንፈልገውን። ኮፒ ላለሁኝ ኮፒ ሲያኑ የሚችለው ኮፒ ማንም አንድ ኮፒ ልጨምር።
ይህን እንደዚህ ቀስ ብለን ካስተካከልን በኋላ ምንድን ነው የምናደርገው? በሙሉ ሸፓችንን መርጅ እናደርጋለን። ከዚያ ምን እናድርግ? እዚህ ጋር መተን ኢራዝ ከለር እንለዋለን። ኢራዝ ከለር ስናበራ እንደምታዩት ነጩን ፓርት ሙሉ ጨርጎ ያጠፋልናል ማለት ነው። ከዚያ እዚህ ጋር የምትቀረን አንድ ነገር አለች። ትንሽዬ ሰርክል እንሰራና ትንሽዬ ሰርክል እንደዚህ አምጥተን እዚህ ጋር እንደዚህ ካደረግን በኋላ መርጅ እናደርጋለን። መርጅ ያደረግን ከዚያ ኢራዝ ከለር እንላለን። ነጯ ፓርት እንጠፋለን ኢራዝ እንለዋለን ማለት ነው። ኢራዝ እንለው እንደምታዩት የተበሳች ሆነች በትክክል ማለት ነው። እንደዚህ ማድረግ እንችላለን፣ እንደዚህ ማድረግ እንችላለን። አሁን እቺን የተወሰነ እስኪ ከለር ቀየር እናደርግላትና ከለሯን ወይም ደግሞ ከጋለሪ ፎቶ አምጥቼ ከዚያ ላድርግ። እቺን እናደርጋት። አንድ የረሳነው ነገር አለ። እዚህ ጋር አሁን ዝም ብለን ከለር ስንመርጥለት ያችን እዚህ ጋር አስቀምጠናት የነበረችውን ወይም መንጠልጠያዋን ፓርት አጠፋብን። ለምንድን ነው እንደዚህ ያደረገብን? ይህን ከሰራን በኋላ አንድ የሆነች ሼፕ አምጥተን እንደዚህ ባዶ ቦታ ላይ ወይም እንደዚህ በትንጥዬዋ ሳይዝ አድርገን ራይት ብለን መርጅ ማድረግ ነበረብን። እንደዚህ መርጅ። አሁን መርጅ ስላደረግናት ምንም አትሆንም። ግን ኮንሲደር የሚያደርገው ምንድን ነው? ይችን ባናደርግለት መጀመሪያ እንደነበረው አድርጎ ስለሚያስበው ከለር ስንሰጥ ወይም ደግሞ ቴክስቸር ስናስገባ ይችኛዋን ፓርት ያጠፋብናል ማለት ነው። ስለዚህ አሁን እንሞክር። ይችን አድርጋት እስኪ። እነዚህ አድርጌ እንደዚህ ሽቷን ትንሽ ውበት አላት። ከዚያ ስትሮኩን እንቀይረውና ስትሮክ ከለር ቀይረን እንደዚህ አይነት እናደርጋት። ባክግራውንዳችንን እንቀይረውና እንደዚህ እናደርጋት እስኪ። በነገራችን ላይ ይቺን ቁልፏን ብቻ ትራንስፓረንት አድርገን በባዶ መውጣት እንችላለን። እንደዚህ አድርገን እዛችን ነው እንደዚህ ይቻላል። ግን ከለር ስኪል አድርገው ላይ ነው። እቺን ካደረግኩ በኋላ ምንድነው ኤክስፖርት ማድረግ እንችላለን ባለበት። ግን እዚህ ጋር ከቀረ ሊቀረን የሚችል አንድ ነገር አለ። ማድረግም እንችላለን ትንሽ መሳል እንዲል አንድ ሼፕ እናምጣና አንድ ሼፕ እንደዚህ አይነት ነገር አምጥተን እንደዚህ እናደርግ። ከዚያን አሁንም ሌላ ሰርክል ሼፕ እናምጣ። ሰርክል ሼፕ እቺን ኮፒ ላድርጋት። መጀመሪያ ኮፒ። እሺ አሁን እዚህ ጋር በዚች በፖዚሽን በምትለው በጣም ትንሽዬ ከመሆኑ የተነሳ በእጃችን ስናስተካክል እንዳታስቸግረን በዚህ ማስተካከል እንችላለን። ይህ ወደ ታች ሳንቀሳቀሳት ወደ ላይ እንደዚች ያደረግ ማስተካከል እንችላለን። እቺን ካደረግን በኋላ ራይት እንበላትና እቺን ኮፒ እናደርጋት። ኮፒ ይበቃናል። እሺ አሁንም በዚች በፖዚሽን በምትለው ወደ ታች በጣም የሚያርቅባችሁ ከሆነ እቺን መቀነስ ይቻላል፣ እንዲህ መጨመር ይቻላል። እንዲህ ከጨመርነው በጣም ብዙ በአንድ ጊዜ መሄድ ይችላል።
እንደዚህ ካደረግናት ደግሞ በጣም በትንሿ ነው የምትሄድልን። እንደዚች እናደርግና ፖዚሽን እንደዚህ ያደረግ ከዚያ እነዚህን መርጅ ላድርጋቸው ከቁልፋችን ውጭ ያሉትን ክሮፕ ከዚያ እዚህ ጋር አምጥተን እንደዚህ እናድርግ። ይህን ካደረግን በኋላ መርጅ እናድርገው በሙሉ ሁለቶቹንም። ከዚያ ይህን ማጥፋት ነው እናጠፋታለን። በቃ ይሄ ባክግራውንዱን ከለር ያዘልን ቁልፍም ይመስላል ማለት ነው። ለዚህ አድርገን መስራት እንችላለን። ይሄንኑ ደግሞ ወደ 3D መቀየር እንችላለን። 3D በቀላሉ ማለት ነው። ያቺው መጨረሻ ላይ ያሳየኋችሁ ይችን እናጠፋለን። ይችን ከዚያ እንደምናደርገው ኦብሊክ እንላታለን። ይሄው ከዚያ ከለሩን መቀየር እንችላለን። ቴብዙን እንደዚህ ማስረዝም ማሳጠር እንችላለን። እንደዚህ አድርገን ከለር እንደዚህ ማድረግ እንችላለን። ስለዚህ ይህችን ቁልፍ ቀላሉ ዲዛይን ማድረግ ቻለን ማለት ነው። እንደዚህ አድርገን ኤክስፖርት እናደርጋለን ማለት ነው። ዲዛይን አድርገናል ማለት ነው። እንደምታዩት አሪፍ የሆነች ዲዛይን ነች። ቀላሉ እነዚህን ዲዛይን አደረግን ማለት ነው። ዛሬው ቪዲዮ ይሄን ይመስል ነበር። ከተመቻችሁ ሰብስክራይብ እያደረጋችሁ